ይመስላል። ኤክሴልን መጀመሪያ ስንከፍት ይህንን ይመስላል። ይህ የምናገኘው እንትንም ወርክ ቡክ ይባላል። ከወርክ ቡክ ውስጥ ለመጻፊያነት የሚያገለግለን አክቲቭ ሴል እንለዋለን። በታች የምናገኛቸው ልክ እንደ ገጽ ሽት የሚባሉት ናቸው። ለመጨመር አድ የሚለውን ምልክት የተጫን እንደዚሁ እንጨምራለን ሴል። ከላይ ያለው ሪቡን ይባላል። ሪቡን የተዋቀረበት መንገድ አለ። ከነዚህም መካከል ሪቡን ከያዛቸው ፓርቶች መካከል ሆም የመጀመሪያው ነው። ይህ የምናየው ሆም ይባላል። ኢንሰርት አለ፣ ፔጅ ላይአውት፣ ፎርሙላስ፣ ዳታ፣ ሪቪው እና ቪው ነው። አብዛኛውን ዛሬ የምናሳልፈው ሆም ላይ ነው። ብዙ ኢንተርፌሶችም ሆም ላይ ስለሚገኙ ከላይ ኤቢሲዲ በሚል የተዋቀረው ኮለመን ይባላል። ከታች 1 2 3 የሚለው ሮ ይባላል። በዚህ መልኩ ነው የተዋቀረው። እያንዳንዱ የኤክሴል ሽት አድሬስ አሉት። ለምሳሌ ከሮ 5 ኮሎመን ሲ ላይ ብናይ ይህ አድሬስ C5 ይባላል አድሬሱ። እዚህ ጋር ታይፕ እናድርግ ሄሎ። ታይፕ ያደረግነው ነገር እያንዳንዱ የምንጽፈው ወይም አክቲቭ የሆነ ሴላችን ላይ የሚታየው ፎርሙላ ባር ላይ እናገኘዋለን። ልክ ከላይ ያቀለምንበት ፓርት እንደሚታየው እያንዳንዱ የምንጽፈው ወይም የምናስቀምጠው ፎርሙላ ባር ላይ እናገኘዋለን። የተለያየ ሳይዝ እንስጠው። ሄሎ የሚለውን እዚህ ጋር እንገባለን። ፎንት እንጨምራለን፣ እንቀንሳለን። የፈለግነው ሳይዝ ማድረግ እንችላለን። እዚህ ጋር ፎንት መጨመርም መቀነስም የሚያስችለን ቦታ ነው። ልክ ፎንት እንደጨመርነው ደግሞ ከለር መምረጥ እንችላለን። ለምሳሌ ቀይ ማድረግ ከፈለግን እንደዚሁ ሌሎችንም ቀለሞች በተመሳሳይ አረንጓዴ፣ ሰማያዊ ሌሎችንም እንደዚሁ መሞከር እንችላለን። ለጽሁፉ ወይም ደግሞ ለሌተሩ ብቻ መምረጥ ከፈለግን እዚህ ጋር ኤ የሚለው ላይ ገብተን እነዚህን ቀለሞች የፈለግነውን መምረጥ እንችላለን። በቀጣይ የምናየው ሃው ቱ ኢንሰርት ዳታ ኢን ኤክሴል የሚለውን ነው። ኤክሴል ላይ እንዴት ዳታ ኢንሰርት እናስገባለን። ሲምፕል የሆነች የበጀት ፎርሙላ እናዘጋጃለን። በጀት አይተም ሄዲንጉ ላይ በጀት አይተም ብለን እንጽፋለን። ኮስት፣ ዲው ዴት፣ ስታተስ። ከዛ ልክ በጀት አይተማችን ላይ ሬንት፣ ፉድ፣ ኢንተርኔት፣ ዩቲሊቲስ ብለን እያንዳንዱ የሚመስሉትን ኮስት ጻፍን። 200፣ 400፣ 60፣ 150 ብለን ጻፍን። እዚህ ጋር ኤክሴል ስማርት የሆነ ወይ አለው። ወርድ ከሆነ በግራ በኩል ያስቀምጠዋል። ቁጥር ከሆነ ደግሞ ለይቶ በቀኝ በኩል ያስቀምጠዋል። ለምሳሌ 40 ብለን ስንጽፍ ወርድ ስለሆነ ከቁጥሮች ለይቶ በግራ በኩል አስቀምጠው። እዚህ ጋር ፎርሙላዎችን እናያለን። ሃው ቱ ሰም ኢን ኤክሴል። ለምሳሌ በዚህ መልኩ እንሞክረው። 1200 ሲደመር 400 ሲደመር 60 ሲደመር 150 ኢንተር 1810። መልሱ ትክክል ነው። ነገር ግን ለምሳሌ ኢንተርኔት ኮስትን ብንቀይረው 1810 የሚለውን አፕዴት አያደርግልንም። ስለዚህ የተሻለ መንገድ ምን እናደርጋለን? እኩል ይሆናል የሰምን ፋንክሽን በተሻለ መንገድ እኩል ይሆናል ሰም ቅንፍ እንከፍታለን። ልክ ቅድም እንዳልነው አድሬሱ ቢ2 ላይ እስከ ቢ5 እንመርጣለን። ቅንፋችን እንዘጋለን። ኢንተር 1810። ለምሳሌ አሁን ይህንን ኢንተርኔት ኮስትን ወደ 80 ብንቀይረው ቶታል ድምራችን 1830 ይሆናል ማለት ነው። አውቶማቲክ አደረገልን ማለት ነው በዚህ መልኩ። ስለዚህ ድምራችንን በዚህ መልኩ እናስተካክላለን። ሌሎችንም ለምሳሌ መቀነስ ብንፈልግ፣ አባዛት ብንፈልግ በዚህ መልኩ ልክ መደመር በሰራንበት መንገድ መስራት እንችላለን። አውቶማቲክ ፋንክሽን ተጠቅመን መቀነስም ከፈለግን ማባዛትም ከፈለግን በተመሳሳይ ልክ መደመር ላይ እንዳደረግነው
ለምሳሌ ከቶታል ኮስቱ ሲቀነስ ሬንት ኮስት የፉድ ኢንተርኔት እና ዩቲሊቲ ማግኘት ብንፈልግ 610 ይመጣልናል ማለት ነው። እያንዳንዱን ከምንቀንስ ኤክሴል በቀላሉ እንደዚሁ መቀነስ እንችላለን። እዚህ ቶታል 1810 ይሄኛው ሳብትራክት ያደረግነው ነው። ማባዛት ብንፈልግ ለምሳሌ በተመሳሳይ ልክ መቀነስ ላይ እንዳደረግነው ኢንተርኔት ኮስት ሲባዛ በዩቲሊቲ ኢንተር እንለዋለን 9000 ይመጣል። በቀላሉ በዚህ መልኩ ኤክሴል ላይ ማባዛት እንችላለን። ይሄ የሚያገለግለን ብዙ ፋንክሽን በተሰጠን ጊዜ እነዛን በቀላሉ ለመስራት ለምሳሌ 500 ቢሰጠን 500 ሁሉ በካልኩሌተር ወይም ደግሞ በቃላችን ወይም በእጃችን ከምንደምር በኤክሴል በቀላሉ በዚህ መልኩ መደመር እንችላለን። ማባዛት፣ መቀነስ፣ ማካፈል የሚችሉት እያንዳንዱን ነገር በዚህ መልኩ መስራት እንችላለን። እዚህ ጋር አቬሬጅ ደግሞ መስራት እንፈልግ በተመሳሳይ ልክ መደመር ላይ እንደሰራ ነው። አቬሬጅ ቅንፍ እንከፍታለን ከቢ2 እስከ ቢ5 ቅንፋችንን እንዘጋለን። እያንዳንዱ ኮስታችን አቬሬጅ 452.5 ይመጣል ማለት ነው። በቀላሉ በዚህ መንገድ አቬሬጅ ብለን እናስተካክላለን። እዚህ ጋር አቬሬጅ ኮስት How to count numbers in Excel. As you see, there are 4 numbers in our workbook. Demonstration example for addition. In order to add down cells, you can drag the first result like this.